ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጆሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታወቀ። በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል የአዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ ሰብአዊ መብት ጥሰቶች የመጋለጥ ስጋት እንደደቀነባቸው አምነስቲ ኢንተርናሽናል አስታወቀ። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ቀጠናዊ ዳይሬክተር ቲጌሪ ቻጉታህ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብት ጥሰቶች ስጋት ይበልጥ ከፍ እንዲል አድርጎታል ብለዋል። ትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጸው አምነስቲ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላት ስራ በአስቸኳይ መመለስ እንደሚገባ አሳስበዋል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና ሰብአዊነት ላይ የተፈጸሙ ወንጀሎች ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሰው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብለዋል። ፌዴራል መንግስትና የትግራይ ባለስልጣናትም ዓለም አቀፉ የሰብአዊ መብት ድንጋጌዎች እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ ሰብአዊ መብት ተከታዮች ለሰብአዊ እርዳታና አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፈቃድ እንዲሰጡ ጥሪ አቅርበዋል። በገዳሙ የተፈጠረው ምንድን ነው? ጻድቃኔ ማርያም ከዘርዓ ያዕቆብ ዘመን ጀምሮ ነገስታቱ፣ ካህናቶች ተቸግረው ለመፍትሄው የተደረገለት ምስጋና የሚሰበሰቡባት የምህረት ደጅ ምስጋና መድረክ ናት። በዚሁ ልማድም ከአራቱ አቅጣጫ ለሱባኤ ንስጋና ነፍስ ፈውስ ፈልገው ተሰብስበው በበሯ ሁልጊዜም ሰው አይታጣም። ጠዋትም ማታም በበሯ በደጅ ጸኒዎች የተሞላ ብዙዎች የተጨናነቀ ደጅ ነው ያላት ገዳሟ። ነሐሴ 7 ቀን 2018 ዓ.ም ጠዋት በገዳሙ ምን ተከሰተ? እንደተለመደው የሌሊት ሰዓታት ጸሎት አልቆ የዕለቱ ትምህርት ወንጌል እየተሰጠ ሳለ ብዙ ምዕመናንም ሰዓታት ቆመው የግል ጸሎታቸውን አድርሰው ለሕይወታቸው መቃናት ወንጌል እየሰሙ ሳለ በመቶ ለሚቆጠሩ ዓመታት የጸሎተ ምህላ ማድረሻ የነበረው ታላቁ ዋሻ ከላይ ወረደ፣ ተደረመሰ። በስር ተቀምጠው የጌታን ወንጌል የመንግስተ ሰማያት መግቢያ ቁልፍ ወንጌል እየሰሙ በደረሰው አደጋ ወደ ማልፎ ዓለም ሄዱ። በዚህ አደጋ እስካሁን በተደረገው ቁፋሮ የተገኙ 14 ክርስቲያኖች ያረፉ ሲሆን 5 ክርስቲያኖች ደግሞ የአካል ጉዳት ደርሶባቸዋል። አደጋው እንደደረሰ ብፁዕ አባታችን አቡነ ቀሌምንጦስ ሙሉ የሀገረ ስብከቱ ሰራተኞች ይዘው በመድረስ ጥልቅ ሐዘናቸውን ገልጸዋል። በመጨረሻም ቤተሰባቸው የተገኘላቸው ወደ የቤተሰባቸው በብፁዕነታቸው ተደርጎ ያልተገኘላቸው ደግሞ ገዳሙ ባመቻቸላቸው የመቃብር ስፍራ አስከሬናቸው በክብር አርፏል። ቸርነቱ አማላጅነቱ ሆይ ያረፉ ምዕመናን ነፍስ በገነት በመንግሥተ ሰማያት ያሳርፍ ዘንድ ከልጅሽ ዘንድ አማልጅ። ሳውዲ አረቢያ የቀይ ባህር አዋሳኝ ከሆኑ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳንና ግብጽ ጋር የጸጥታ ትብብር መሰረተች። ከአፍሪካ ሀገራት ውጭ በትብብሩ ከሳውዲ ሌላ ዮርዳኖስ እና የመን ተካተዋል። የትብብሩ ዓላማ በቀይ ባህር ላይ የሚደረግ ዓለም አቀፍ የባህር ትራንስፖርት ደህንነት ማስጠበቅና የጋራ የባህር መከላከያ ኃይል ማጠናከር እንደሆነ ተገልጿል። ሳውዲ ከ7ቱ ሀገራት ጋር የጸጥታ ትብብር በመሰረተችው የቀይ ባህር አዋሳኝ ሀገራት ጨምሮ ከ14 ሀገራት ጋር የባብኤል መንደብ እና የኤደን ባህረ ሰላጤ የንግድ መርከቦች መተላለፊያዎችን ደህንነት ለማስጠበቅ አዲስ ትብብር በመሰረተች ማግስት ነው ተብለዋል። ለኔታንያሁ ወንድም ሐውልት ኡጋንዳ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ሐውልት አቆመች። የኡጋንዳ የጦር አዛዥ ጄኔራል ሙሁዚ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም የሆኑትና ዮናታን ኔታንያሁ መታሰቢያ ሐውልት ኡጋንዳ በኢንቴቤ ዓለም አቀፍ አየር ማረፊያ አሮጌ ተርሚናል ላይ አስመርቀዋል። ዮናታን ኔታንያሁ በዩጋንዳ ሰላም ማስከበር ላይ ያሉ በኢንቴቤ አየር ማረፊያ ከ50 ዓመት በፊት እንደሞቱ ይታወሳል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አጠናቀናል። ሰላም ሁኑልን።